ከመኖር ብዙ አለ፣ ካለመኖር ምንም። ጋሽ ኃይሉ የሚባሉ የተከበሩ ሰው አሉ። ልጆቻቸውን ለመጠየቅ እዚህ ይመጣሉ። ወሬያቸው ጥርስ አያስከድንም። አንድ ቀን በቲቪ ራሱን ስላጠፋ ሰው ዜና ተመለከትንና ከልብ አዝነው እንዲህ አሉ። አሃ ፈረንጅ ደግሞ ምን ሆንኩ ብሎ ነው ራሱን የሚያጠፋው? ተሳሳቅን። እሳቸው ግን ኮስተር ብለው ቀጠሉ። ይገርምሃል 1983 ዓመተ ምህረት ግንቦት ኢህአዴግ አዲስ አበባ ተቆጣጥሮ በሳምንቱ ላንች የነበረው ሱቄ ተዘረፈ። አንድ ነገር አልቀረም። የሰበሰብኩት የቁብ ብር፣ እድሜ ልኬን የለፋውበት ንብረት መርፌ እንኳን አልቀረም። እንደ መቀወስ ነው ያደረገኝ። ተስፋ ቆረጥኩ። ዘመድ የለኝ፣ ወገን የለኝ። እንዲያው ስብሰለሰል ቆይቼ ህይወት ምን አባቱ አልኩና ጎተራ አካባቢ፣ ጎተራን ታውቀዋለህ? እዚያ ገመድ ገዝቼ ራሴን ልሰቅል መንገድ ጀመርኩ። 2 እርምጃ ሳልራመድ ሰማይና መሬቱን የሚያነቃንቅ ፍንዳታ ምድሩን አናወጠው። የፍንዳታው ክብደት አንስቶን ያፈረጠኝ። ሰማዩ እሳት አዘነበ። ደገሙ እንደ ቀነኒሳ ዞር እያልኩ እያየው የሚሮጠውን የአዲስ አበባ ህዝብ ሁሉ ቀድሚ በደብረ ዘይት መንገድ ራሴን አገኘሁት። ገመዱ ጠፋ። የት እንደጣልኩት እንጃ። ለካስ ያ የበቅሎ ቤት የመሳሪያ ግምጃ ቤት ፈንድቶ ነው። ከዚያ ወዲህ ሀብቱም ተመልሶ 4 ልጅ ወልጄ ይኸው የልጅ ልጅ አሳየኝ። አቀማጠለኝ። ቅጽበት ናት ልጄ ማን እንደመኖር